የሚቀድሰው እስቲ ቆይ ገብረ ገበለም እንዴ ዋልጌን የሞላው እንዴ የልጓባው ቁጭ ብሎ ወያላ ሲባረክ ይጉልታ ወይሉት ነው እንዴ አሁን አንደኛ ላይ ወጥቶ አሸነው አልወርድም ቢል የማን አለልን ነው እኔ በጣም ያክለሽልሽኝ ነው እኔ በጣም ያክለሽልሽኝ ነው እኔ ወንድም ይባ ያልማዲጋ ላልጌዳሉ እዛ ሻምዲጋ ላልጌን ይጮታሉ አሳዳጊ መደሉ ብቻ እሺ ጀማው የፊታችን አርብ ምሽት 4 ሰዓት አርሰናላችን ተናፋቂው ክለባችን የፕሪሚየር ሊግ የመጀመሪያ የመክፈቻ ጨዋታውን ያደርጋል። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ እኔ እንደተለመደው ባጭሩ ቦፍ በረር ልካፍላችሁ ከተፈ ብያለሁ። እንደተለመደው ፎሎ ላይክ ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ ጀማው። ከምንም በላይ ደግሞ ይሄንን ዘገባ ስፖንሰር ያደረገልን ቴምር ፕሮፐርቲስ በከተማችን ላይ አይን በተባሉ ወሳኝ ቦታዎችና ቤትና ሱቆችን ገንብቶ ለህብረተሰቡ በማዳረስ ላይ ይገኛል። የዚህ ድል ተጠቃሚ ሁኑ ጀማዓ። ወደ መረጃው ሳቀናላችሁ አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እንግዲህ አብዛኛው ተጫዋቾች በጥሩ ኮንዲሽን ላይ እንዳሉ ነው የተናገረው። ትንሽ ብሩኖ ጊማሬሽ ደግሞ ትንሽ የጤንነት ምርመራ ነገር እንደሚያስፈልገው ነገር ገለጽ አድርጓል ጀማዓ። ከዛ በተጨማሪ ደግሞ ሉዊስ ኬሊ በአርሰናል ቤት እንደሚቆይ አረጋግጦልናል ጀማዓ። ከዛ በተጨማሪ በአርሰናል ቤት ላይ ለሽያጭ የቀረቡ ተጫዋቾች እንግዲህ ያለመሸጣቸው ምክንያቱም ተጠይቆ ነበር። እንደነ ማርቲኔሊ፣ ጋብሪኤል ጀሱስ አይነት ተጫዋቾች እንዴት ነው ያለው ሁኔታ ብሎ ነበር። መሸጥ እንደዚህ ቀላል አይደለም። ክለቦች ሊፈልጓቸው ይችላል ተጫዋቾችን፣ ግን ተጫዋቾቹ ደግሞ መሄድ ይፈልጋሉ የሚለው ነገር በጣም ወሳኝ ነገር ነው። ከተጫዋቾቹ ጋር ቁጭ ብለን ማውራት ያለብን ነገር በስፋት አለ ሲል ተናግሯል ጀማው። ሰፊ መረጃን ያነሳው። ለማንኛውም ማታ በሰፊው ዲቴል ማለት ነው ማቀርብላችሁ ይሆናል። ያው አሁን ሜዳ ኳስ እየተጫወቱ ስለሆነ ጀማው ኮፒ ሊንክ ሼር አድርጉ ለጀማ አዳርሱ። ፕሪሚየር ሊጋችን ተመልሷል። ጋዜጣዊ መግለጫችንን እናንበለብለዋለን ነው መለጀማው። ይመቻችሁ። የጨዋታ ቀን ሀቢቢ ቀለል ያለ የሚያስሸልም ጥያቄ። በቃ ኮሜንት ላይ የመጀመሪያውን ግብ የሚያስቆጥረው ማን ነው? ፎሎ ሳታደርገኝ ግን ማለት ነው። ዝም ብለህ ኮሜንት ብለህ አልረዳህም ነው ሀቢቢና የዋንጫ ቀን አይባልም በየቀኑ ዋንጫ ስለለ ማለት ነው። ኮሜንት ላይ ደቅ አድርጉልኝ። ፎሎ ማድረጋችሁ እንዳይረሳ። ውስጥ ላይ አካውንቴ ላይ የገባችሁ ኮፒ ሊንክ ብታደርጉልኝም ደስ ይለኛል። ይመቻችሁ። መልካም ውሎ። ፕሪሚየር ሊግ ኢዝ ባክ። የዓለማችን ምርጡና ተወዳጁ ሊግ ዛሬ ይጀምራል። የአምናው የፕሪሚየር ሊግ አሸናፊዎች ዘ ዲፌንዲንግ ቻምፒዮንስ አርሰናሎች ዘንድሮ ወደ ፕሪሚየር ሊግ ካደጉት ከኮቨንትሪ ሲቲ ጋር የመጀመሪያ የ2026/27 የመክፈቻ ጨዋታቸውን ያደርጋሉ በኤምሬትስ። እዚህ ጨዋታ ላይ እንግዲህ አርሰናል ይሄንን ጨዋታ አሳምሮ አሸንፎ ይወጣል ተብሎ ይጠበቃል። ምክንያቱም ኮቨንትሪ ሲቲ ያው ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ሰው ያሸንፋሉ ተብሎ ግምት አይሰጥም። ነገር ግን እግር ኳስ ነው የሚሆነውን እናያለን። የአምናዎቹ የፕሪሚየር ሊግ አሸናፊዎች እንግዲህ አርሰናሎች ዘንድሮም ቢሆን ተጠናክረው የመጡ ይመስላል። ተጫዋቾች እነዚህ ቡድን ላይ ጨምረዋል። የጎደለም ተጫዋች የለም። ሁሉም እንዳለን ያለው ሰው ዘንድሮም ለዋንጫው ያው ይገመታሉ አርሰናሎች የሚሆነውን እናያለን። ነገር ግን ፕሪሚየር ሊጉ ተመልሷል። አባቴ ፕሪሚየር ሊግ ሲመለስ ደስታው እኮ አባቴ እናያለን የሚሆነውን። ዘንድሮም እንግዲህ ነቆራውና ያው ብሽሽቁ ይቀጥላል በክብር ባለው መንገድ። ስድድብ አያስፈልግም። ነገር ግን ምቀኝነቱ ነቆራው ጉንተላውም ይቀጥላል። ይመቻችሁ። የጨዋታ ቀን ነው። ከሆረር ፊልም በላይ የሚፈሩት አርሰናልን ከምንገጥም ዳይኖሰር ቢገጥመን የሚሉት ሻምፒዮኖቹ ገና ነው። ክለብ አርሰናል ዛሬ ምሽት በፕሪሚየር ሊጉ ኮንቨንተሪን ይዞ ምሽት 4 ሰዓት ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 4-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ ማለት ነው። መልካም ቀን ይሁንላችሁ። የጨዋታ ቀን ነው። አርሰናል ሲኖረው ሰርጌ ነው የሚመስለኝ የሚል ሰው ካለ ላይኳን ጫን ብሎ ሪፖስት ያደርግለታል ማለት ነው። ይመቻችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ነገ ማለትም አርብ ኦገስት 21 በአርሰናልና በኮቨንትሪ ጨዋታ ይጀምራል። ለእናንተ ደግሞ 1,000 ብር ሸልማችሁ እንግዲህ ከረጅም ጥበቃ በኋላ ነገ ማለትም አርብ ኦገስት 21 ከምሽቱ 4 ሰዓት ላይ በኤምሬትስ ስቴዲየም የእንግሊዝ ፕሪሚየር ሊግ ብሎ ይጀምራል። ቅድም እንዳልኳችሁ ደግሞ 1,000 ብር ሸልማችኋል። የዚህን ጨዋታ ትክክለኛ ኮሬክት ስኮር ላገኙ ሰዎች ማለት ነው። ስለዚህ ሁላችሁም ይህንን ቪዲዮ ለጓደኞቻችሁ ላኩላችሁ። ይህን አካውንት ፎሎ አድርጉት። ከዛ ኮሜንት ላይ ገብታችሁ ስንት ያልቃል የሚለውን ግምታችሁን አስቀምጡልኝ። ከዛ በኋላ ብዙ ላይክ ላገኙና ቀድሞ ለገመቱ ለሁለት ሰዎች 1,000 ብር ሸልማችኋለሁ ማለት ነው። የመድፈኞቹ የአርሰናል ደጋፊዎች የታላችሁ ሻምፒዮን የሆነው ክለባችሁ አርሰናል
እነሆ የመጀመሪያ የሆነውን የፕሪሚየር ሊግ ጨዋታ ነገ ከኮቬንትሪ ሲቲ ጋር የሚያደርግ ይሆናል። ታዲያ አርሰናል ከኮቬንትሪ ሲቲ ማን ያሸንፋል? የኔን አካውንት ፎሎ አድርጎ ይህን ቪዲዮ ላይክ እንዲሁም ለ10 ሰዎች ሼር በማድረግ ኮሜንት ላይ እንግዲህ ትክክለኛ ውጤት ገምቶ ብዙ ላይክ ላገኙ ለ3 ሰዎች ለእያንዳንዳቸው የ500 ብር የሞባይል ካርድ የምንሸልም ይሆናል። ታዲያ ልብ በሉ፣ ፎሎ ላይክ እና ሼር ግዴታ ነው። አርሰናል ከኮቬንትሪ ሲቲ ማን ያሸንፋል? እቺስ እኔ ለእናንተ ማልሆነው ነገር የለም። ቴሌግራም ላይ ጠምጄ ላለው ገብተህ እዛ ላይ ትኮመኩማለህ ማለት ነው። የድሬዳዋ የምትገኙ ማንቸስተር ዩናይትድ ደጋፊዎች አንድ ደብተር አንድ እስክሪብቶ ለአንድ ለተቸገረ ወገናችን በሚል የስፖርት ኮሚሽን ቅጥር ግቢ ውስጥ እሑድ ከጧቱ 3 ሰዓት ጀምሮ ፕሮግራም ስላለ ሁላችሁም የማንቸስተር ደጋፊዎች እንዲሁም የእግር ኳስ አፍቃሪያን ድሬዳዋ የምትገኙ ማለት ነው እንዳትቀሩ ተብሏችኋል። ይመቻችሁ። ፌር ነው ብላችሁ ታስባላችሁ? ፕሪሚየር ሊጉን ስንከፍትምኛ ስንዘጋምኛ ቢያንስ ይህን እንኳን እታች ላሉት እኮ መልቀቅ ይቻል ነበር። ግን እንዲህ ያለ ዶሚናንሲ ባይዞ ትንሽ የሚያስከፋ ይመስለኛል። ለማንኛውም ዛሬ ፕሪሚየር ሊጉን እንዲሁ ሀ ብለን እንደጀመር ነው ማለት ነው። ፕሪሚየር ሊጉ ሲዘጋ ዓለም ሁሉ አርሰናል የሚያነሳውን ዋንጫ በመመልከት ነው እኔ ደግሞ እያልኳቸው ያለሁት ማለት ነው። ለማንኛውም እንግዲህ ተወዳጁና ተናፋቂው ፕሪሚየር ሊግ ማለት ነው ከሻምፒዮኑ አርሰናል ጋር ነው ዛሬ የመክፈቻ ጨዋታን ከኮቨንትሪ ጋር የሚያደርግ ይሆናል። ምሽት 4 ሰዓት ላይ ማለት ነው። እምንናፍቀው አክቹዋሊ እኛ እንኳን ላስት ዊክ ማለት ነው የሚገርመውን አርሰናል አይተናል። ሳምንት ሳይሞላ እንደግመዋለን። ልክ እንደ አምናው በየ3 ቀኑ ክለባችንን የመመልከት ግዴታ ውስጥ እንገባለን ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሁን እንኳን ማለት ነው ኮፒ ሊንክ ያደረጋችሁ ለአካውንቴ አዲስ የሆናችሁ ፎሎ አድርጉ። ይመቻችሁ። አርሰናል ይሄንን ጨዋታ ካሸነፈ የምትፈልጉትን ቅጣት ኮሜንት ላይ አስቀምጡልኝ፣ እቀጣለሁ። ኧረ በእናትህ ትበላለህ። ለመድክ የጨዋታ ቀን ጀሞ ተመልሰናል። የዘንድሮ የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታችንን እነሆ ዛሬ ምሽት 4 ሰዓት እናደርጋለን። የዛሬው ቀን ለአርሰናል ደጋፊ እንደ ልዩ ቀን ነው መታየት ያለበት። የእንግሊዝ ፕሪሚየር ሊግን አሳምሮ የዘጋው ክለባችን የእንግሊዝ ፕሪሚየር ሊግን የመጀመሪያ ጨዋታውን አሳምሮ ይጀምራል ማለት ነው ከኮቨንትሪ ሲቲ ጋር ማታ 4 ሰዓት ሲል ነው የሚያደርገው። ዛሬ ደስ ይበላችሁ፣ ፈታ ብላችሁ ተዝናንታችሁ ማታ 4 ሰዓት እስከሚል ድረስ ቆዩ። ከዛ በኋላ በድላችን በስኬታችን ትደሰታላችሁ። ይመቻችሁ። ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ፎሎም እንዳይረሳ። ይመቻችሁ። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ ተመልሶልናል። እንግዲህ የምትወዱትና እጅግ በጣም በእግር ኳሱ በዓለም ደረጃ እጅግ በጣም የሚወደደው የእንግሊዝ ፕሪሚየር ሊግ ዛሬ ሻምፒዮኑ አርሰናልን ከኮቨንተሪ ሲቲ ጋር የሚያገናኘው ጨዋታ ልክ 4 ሰዓት ሲል ይጀምራል። እንግዲህ ዛሬ በጉጉት የምንጠብቀውን እንግሊዝ ፕሪሚየር ሊግን በጣም የናፈቅነውን እንግሊዝ ፕሪሚየር ሊግን 4 ሰዓት ሲል አርሰናል ከኮቨንተሪ ሲቲ ጋር የምንመለከት ይሆናል። ግምታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ ቤተሰብ። ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው የእግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። የማቸን ምሽት 4 ሰዓት እንግዲህ ይመቻችሁ።